ሞት ይይዘው ዘንድ አልቻለም። ያሳ በኋላ ሞት እኮ እንዴት እንደሚፈረዱ ይነሳል። ደህና አድርጋችሁ ክበሩ። ዝጉት በደንብ ደንጊያውን ትልቅ አድርጉት። ይፈራዋል እኮ ይነሳል ብሎ። ለሱ ክርስቲያን መሆናችን ሲያንሰው ነው። መስገዳችን ሲያንሰው ነው። ብንቀድስ ሲያንሰው ነው። ማህሌት ቢቆምለት ሲያንሰው ነው። ቢመነንለት ሲያንሰው ነው። ጌታችን ሥጋው ክርስቶስ የትንሣኤውን ክብር ያድላችሁ። እያችሁ ሰሞኑ ልጆቹ አጽም እንኳን እግዚአብሔር ሞትን ይረብሸዋል፣ ሕይወትነቱን ይገልጣል። አዝላ ወረደች ወደ ግብፅ፣ አዝላ ወረደች ወደ ግብፅ። አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ይህንን ዓለም የፈጠረ ዓለምን በቸርነቱ የሚመግብ በይቅርታው ይህንን ዓለም ያዳነ የባህሪ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ በሀብት ስቦ በረድኤት አቅርቦ ስለሰበሰበን እስከዚህም ሰዓት ስላደረሰን ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲት አምላክ የድህነታችን ምክንያት፣ የሃይማኖታችን መጽሔት፣ የቤተ ክርስቲያን ምልክት የምትሆን መሰረተ ቤተ ክርስቲያን የሚሆን ቅዱስ መስቀሉ ቤተ ክርስቲያንን በክንፈ ረድኤታቸው ተፋጥነው የሚጠብቁ ቅዱሳን መላእክት፣ የቤተ ክርስቲያን መሰረት የሚሆኑ ነቢያትና ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ሁሉ በረከታቸው ይደርብን። የእግዚአብሔር ቤተሰቦች የምትሆኑ የተከበሩ መምህር ገብረ ሥላሴ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተወደዳችሁ አባቶቻችን ሁላችሁ፣ መነኮሳት፣ እናቶቻችን መነኮሳያት፣ ካህናት አባቶች፣ ዲያቆናት ወንድሞች፣ የእግዚአብሔር ቤተሰቦች ሁላችሁ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። መከራችንን ተቀብሎ ሰላማችንን የሰጠን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ዛሬ የምንማማርበት የትምህርታችን ኃይለ ቃል የሚሆነው አርአየ ስልጣኖ ላዕለ ሞት በሚል ርዕስ ይሆናል። እስኪ በሉ ሁላችሁ አርአየ ስልጣኖ ላዕለ ሞት። ሁላችሁም በሉ በግዕዝ አርአየ ስልጣኖ ላዕለ ሞት፣ አርአየ ስልጣኖ ላዕለ ሞት፣ ገባሬ ሕይወት ክርስቶስ። እሺ፣ በሞት ላይ ስልጣኑን ገለጠ በሚል ርዕስ ነው የምንማማር። እስኪ በሉ በሞት ላይ በሉ ስልጣኑን ምን አለ? እሺ፣ በዚህ ርዕስ ነው የምንማማረው። ርዕሱን የተናገረው ቅዱስ ያሬድ አባታችን፣ ኢትዮጵያዊ አባታችን ሊቁ ቅዱስ ያሬድ ነው። የቅዱስ ያሬድን በዓል አክብረን በእግዚአብሔር ቸርነት እዚህ ደርሰናል። በዓሉንም ያከበርነው በቸርነቱ ነው። ለበዓሉ ቀንም የደረስነው በቸርነቱ ነው። ከዚያ በኋላ ያለውንም ቀን የጨመረልን እግዚአብሔር በቸርነቱ ነው። ደግሞ እግዚአብሔር ወዶና ፈቅዶ እሁዱ ከቅዱስ ያሬድ በዓል ሲቀርብ ለዕለቱ ሊቃውንቱ የመደቡት የቅዱስ ያሬድ መዝሙር ደግሞ አርአየ ስልጣኖ ላዕለ ሞት የሚል ነውና እርሱን መነሻ አድርገን እንማማራለን። እንግዲህ የዐቢይ ጾም ሳምንታት ዕለት ርዕስ እንዳላቸው ሁሉ የባለ 50 ሳምንታት ሁሉ ርዕስ አላቸው። ባለ 50 ላይ የሚሰበኩት ስብከቶች ሁሉ ስለ ክርስቶስ ትንሣኤ ነው።
ቤተ ክርስቲያን ይህንን የምታደርግበት ምክንያት ሌላ የሚሰበክ ነገር ስለሌለ ሳይሆን ከትንሣኤ ጀምሮ እስከ ጰራቅሊጦስ ድረስ ያለው ጊዜ የመንግስተ ሰማያት ኑሮ ምሳሌ ነው። 50ው ቀን የመንግስተ ሰማያት ኑሮ ምሳሌ ነው። ሳናቋርጥ 50 ቀን ሙሉ የምንመገብበት ምክንያት የማንጾመውም በመንግስተ ሰማያት ውስጥ የምንካፈለው ደስታ መፈራረቅ የሌለበት መሆኑን ለማጠየቅ ነው እንጂ 40 ቀን ለጾመ ሥጋ ካሳ ለመካስ አይደለም። ስለዚህ መንግስተ ሰማያት ከገባን በኋላ የምናገኘው ደስታ አይፈራረቅም፣ አይቆራረጥም። ክብሩን ሐሳር፣ ኃይሉን ድካም፣ ጽጋቡን ረሃብ፣ ሕይወቱን ሞት፣ ማግኘቱን ማጣት፣ ጤንነቱን ደዌ፣ አንድነቱን መለያየት አይፈራረቀውም። ፍጹም ደስታ፣ ፍጹም ኃይል፣ ፍጹም ስጦታ ነው ለማለት 50 ቀን ያለ ማፈራረቅ እንመገባለን፣ እናርፋለን። ባለ 50 መባሉም ስለዚህ ነው። ይሄ ባለ 50 የመንግስተ ሰማያት ምሳሌ ሲሆን መንግስተ ሰማያት ውስጥ ደግሞ ገብተን አርፈን የምንኖረው በክርስቶስ ትንሣኤ እኛም ተነስተን ነው። ተንሥአ ወአንሥአ ኩሎ ሙታነ ይላል። እርሱ ተነሳ፣ ለጊዜው ሙታነ ሕሊና የነበሩትን በትንሣኤ ልቡና በአእምሮ መንፈሳዊ አነቃ ማለት ነው። ለፍጻሜው ግን በሱ ትንሣኤ በኩርነት በሱ ጥንተ ትንሣኤነት ተነስተን ዘላለም አርፈን የምንኖርበትን የመንግስተ ሰማያት ሕይወት ያገኘ ነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ትንሣኤ ስለሆነ በኋላም የሕይወት እንጂ የሞት ወሬ በሌለበት ሀገር የምንኖረው እርሱ ሞትን ስለሻረልን ስለሆነ 50 ቀን የበዓለ 50 ትምህርት እንማራለን ማለት ነው። ለዚህ ነው ቅዱስ ያሬድ ሳምንቱን እያፈራረቀ ፋሲካ፣ አርአየ ስልጣኑ እያለ የሚሄደው ማለት ነው። ሰይጣን ምኑን ይፈራዋል ካላችሁ የኢየሱስ ክርስቶስን አካሉን ይፈራዋል። ይህንማ እንዴት አይፈራ? አካሉን ይፈራዋል። አካሉን ይፈራዋል። አካሉ ምንድን ነው? እሳት ነው። አብ እሳት፣ ወልድ እሳት፣ ወመንፈስ ቅዱስ እሳት አሐዱ ውእቱ እሳተ ሕይወት ዘማርያም። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው። ደግሞ ዲያብሎስ በነፋስ የማያጠፋው ዘላለማዊ እሳት ነው። ስለዚህ አካሉን ይፈራዋል። መቼ አይቶት? አዎ ስንቱን አይተነዋል። እንኳንስ ሙሉ አካሉን ምራቁን እንኳን ይፈራዋል። ለምን ነው የሚፈራው? ምራቁን ትፍ አድርጎ አይን ሲያበራበት አይቶታል። ምራቁን ይፈራል። እሱን አይደለም ልብሱን ይፈራዋል። እናመጣዋለን በኋላ። አካሉን ይፈራዋል። ክርስቶስን ሊቀርበው አይወድም። እንዴት ያላችሁ እንደሆነ ቀረባ። ባለፈው ስለነገርኳችሁ ልድገመው። 2 ምሳሌዎችን በጣም የምወዳቸው ምሳሌዎች ባለፈው የትንሣኤ እዚህ ለነበራችሁ አባቶች እናቶች ተማምረንበታል። የትንሣኤ ዕለት አይደል? እንዴት አድርጎ ክርስቶስ በአካሉ ሞትን ድል እንደነሳው በስጋ ተሰውሮ አንዱ የመሰልንበት ምሳሌ ምንድን ነው? የዓሣ ምንድን ነው? መቃጥን ከጫፉ ላይ ምን ይጨመርበታል ነው ያለው? ቂጣ እንጎቻ። በምን የተቀባ? በተልባ በቅቤ እንደዚህም በመሰለ ነገር የተቀባ ቂጣ ከመቃጥኑ ከጫፉ ላይ ይደረጋል። መቃጥኑ ጫፉ ምንድን ነው? ቆለፍ ያለች ብረት ናት አይደለም እንዴ? እሷ ትደረጋለች። እዚያ ምን አለ? ቂጣ። ዓሣ ምን ያደርጋል? ባህር ውስጥ እንዲህ ሲያደርግለት ዓሣውን ሊውጥ ምን ያደርጋል? ጭብጦውን ሊውጥ ዓሣው ቀረብ ሲል ውስጡ ምን አለ? ብረት አለ። ብረቱ በጉሮሮ ይገባና ዓሣውን አንጠልጥሎ ዞት ይወጣል ማለት ነው። አሁን ክርስቶስ በጌትነቱ ሐፂን ነው፣
በመለኮቱ በሰውነቱ ህብስት ነው። ህብስት ሆኖ ሲፈተት ሲያየው በመስቀል ላይ ሰይጣን እውጣለሁ ብሎ ቀረብ ሲል ከውስጥ ምን አለ? ብረት አለ። ያ ብረቱ ምንድን ነው? መለኮቱ ነው። ሰይጣንን ጉሮሮውን አነቀው፣ ሞትን ጉሮሮውን አነቀው። ከዚያ በኋላ መኑቱ ዝንቱ ምንትኑ ዝንቱ ዘያውዶ ስብሐት ዘይታተት ዘለቂ ፎቶ ወይክል ልነከው የማይቻለ ይህ ማን ነው? አይኖኩ ቢነቁ ያድሯል ሲታወኩ ስንኳንስ ልነካው ላየው የማይቻለኝ። ኧረ እሱን ተውት። ወምልያሁ ዛማስል አልበ የበላይ ሊሆን የእሱን ተውት። የእሱን ወገኖች እንኳን መንካት የማልችለው ኧረ ይሄ ማን ነው ብሎ ነበር የቀባጠረው። እንቅ አድርጎ ስለያደው አታሎ ስለደፋው አታሎ የገደለንን ጠላት። እዛ ደግሞ ሁለተኛ ምሳሌ ያደረግነው ምንድን ነው? የዳንኤል አለሎ ድንጋይ ነው። ያ ድንጋይ ደግሞ ንጉሱ በዘመኑ ዳሪዮስን ነው። ጣዖት እያመለከ ሳለ የጣዖቱ ካህናት ምን ያደርጋሉ? ለጣዖቱ አርደን እያሉ ግጥም አድርገው ይበሉታል። ጠጃቸውን ይጠምቃሉ፣ እንደዚህ ያደርጋሉ፣ ይበላሉ። እንደ ዛሬው ዛሬ ማለት ነው። እንደ ዛሬው ዛሬ በቃ ምን አንድምታ የለውም። አንድምታ ስለሌለው ዝም ብሎ እንደ ዛሬው ዛሬ ነው። ከዚያ በኋላ ለጣዖቱ እያቀረብ ነው እያሉ ግጥም እያደረጉ መብላት። ህዝቡ ደግሞ በቃ ጣዖቱ እየበላ እያለ ሙክቱን አርዶ ጠጁን አቅርቦ ይሄዳል። አላ ዳንኤል ቢጠሩት የማይሰማ ቢጠቅሱት የማይ እጅ እያለው የማይጨብጥ እግር እያለው የማይዳስስ አፍም ያለው የማይናገር እንዲህ ያለ ጣዖት እያመለክ ምን ትላለህ አለ። ይበላል አታውቅም? እንዲህ ይበላል እኮ አለው። አይበላም። ይበላል አይበላም። ምንም ልቄሶቹ እነዚያ ካህናቱን በላ ቄስ አይደሉም እየበሉ ነው እያሉን ነው ያሉኝ ነው አለው። በዛሬ ምልክት እናድርግ። ስጋውን አስገባ፣ ቆልፍ፣ አመድ ካህናቱን አሰናብቶ ጨረሰና አመድ ነሰነሱበት። አመድ መነስነሱን አላዩምና ሆዳም ሌሊት መጡና ሆድ እኮ የተጠመደን ወጥመድ ያስረሳል። አይዋፍ ይሰገሩ በእንተ መብልዖሙ ነው። ወፎች የሚጠመዱ በጥሬ ነው አይደለም እንዴ? ስለዚህ ምን አደረገ? አላወቁም። አመዱን ነስንሰው ዳንኤልና ንጉሱ እንደዱ አላወቁም። እነ ሆዳም እያበራዩት ሄደው ግጥም አድርገው መጡ። ዱካው አለ። ሲያበሩ ዱካ ነው። ቄሶቹን አንገታቸውን ብሎ ጣልና በልቶ ይሄስ እውነት ክን አይበላም የሚበላ አምላክ ዘንዶ ስላለ እሱን አመልካለሁ ብሎ ቁጭ አለ። ደግሞ አይደረስ እኮ ነው እናንተ ነው። ዘንዶ እኮ ታዲያ እንኳን አንተን ራሱን ያድናል። ዘንዶን ማን ይቀርበዋል? ላሳይ። አለሎ አምጣ። አለሎ ማለት ሙልጭ የሚል ድንጋይ አይደለም። የገጠሩ ሰው ወንዴ ድንጋይ ሴቴ ድንጋይ የሚለው አለ። ያን አላውቀውም ብዙም ትርጉሙን። ብቻ ግን አለሎን ያዙልኝ። አለሎ ይሄ ወንዝ ውስጥ የሚወጣ ምንም ፍንክች የማይል ድንጋይ ነው። እንዲያውም አንዳንድ ቦታ ወጣቱ የክንድ መፈታተኛ ያደርጉታል። አሁን ያንን ደንጊያ ምን አደረገው? ዳንኤል ሰዓት ውስጥ ቀጠጠና ቀይ እንዲሆን አደረገው፣ እንዲግም። በላዩ ላይ ስጋ ደመደመበት። ስጋው ሲጠስ ዘንዶ እየተቅለበለበ መጣ። ዋት ሲያረገው ውስጥ ምን አለ? ሁለት ስንጥቅ አደረገው ማለት ነው። ታዲያ ያ እሳት ያ የነደደ እሳት አለሎ ማን ነው? የክርስቶስ ጌትነቱ ነው። ያ በላይ የተደመደመው ስጋ የለበሰው ስጋ ነው። ሲጤስ አይቶ ሊውጠው መጣ ማለት አምላኬ ሲል ሲደክመው ደሙ ሲፈስ ሲያቃስት አይቶ እንደ አብርሃም እንደ ይስሐቅ መጥቶ ሊውጥ ቀረብ ሲል ነደ እሳቱን ግልጥ ወሬ በላይ ሊሁ ስነ መለኮቱ የመለኮቱን ብርሃን ብልጭ ቢያደርግበት በእሳት አውታር ቀጥቅጦ ያዘው። ወመስቀሉ ቀተሎ ለጽል በመስቀሉ ጥልን ደመሰሰው። ቆላሲስ ምዕራፍ 2 ቁጥር 14 ላይ የዘንዶ ሆድ ሲሰነጠቅ 5000 ዘመን በሙሉ ሲወጣ ብቻው የነበሩ ነፍሳት ወጡ። ነፃ ወጣን። መድኃኒዓለም ከዘንዶ አፍ ነው ወጣን። ለሱ ክርስቲያን መሆናችን ሲያንሰው ነው። መስገዳችን ሲያንሰው ነው። ብንቀድስ ሲያንሰው ነው። ማህሌት ቢቆምለት ሲያንሰው ነው። ቢመነንለት ሲያንሰው ነው። ስጋውን ክሶ ላዳን አምላክ በእውነቱ ማለት ነው።
ይህንን ሁሉ ዋጋ ከፈለልን መድኃኒዓለም። እንዲህ አድርጎ ዘንዶ ያን ጊዜ መሸነፉን ተረታ። ዳሪዮስ ዘንዶ አቅም እንደሌለው ተረታ። ዲያብሎስ ባልንጀራው ሞት አቅም እንደሌለው ክርስቶስ ሲነሳ አወቀ። መድኃኒዓለም በትንሣኤው የዘንዶውን ሆድ ሰንጥቆ ተነሳ። ኢይክል ኢይዞቶ ሞት ይላል ግብረ ሐዋርያት ምዕራፍ 2 ቁጥር 24 ላይ ሞት ይይዘው ዘንድ አልቻለምና። እንዴት አድርጎ ይችላል? ጥርሱን ሰበረበት፣ መውጊያውን አወለቀበት፣ ስልጣኑን ሻረበት። አራየ ስልጣኑ አትሉም እንዴ እናንተ ሰዎች? ስልጣኑ እሺ ላይ ለሞት እንዲህ ብሎ መዝሙር መቆም የተገባ ነው። እኔ አልቆምም እንጂ ማለት ነው። የመዝሙር ስላልተማርኩ እዚህ መጥቼ ነው የምቆም። እኔ የምቆም እዚህ ነው ማለት ነው። ሊቃውንት ግን የቅዱስ አንድ ቀን ወይ ቅዱስ ያሬድ ዜማ ይገልጥልኝ ይሆናል። አይታወቅም እኮ አይታወቅም አይደል? አዎ ይታወቃል። አይታወቅም፣ እግዚአብሔር ያውቃል። ዋናው ግን አራየ ስልጣኑ በል እስኪ። እሺ ላይ ለሞት እንዴት ያለ አባት ነው ቅዱስ ያሬድ በእውነቱ አድርጎ የገለጠው። በሞት ላይ ስልጣኑን ገለጠ። እስቲ እንዲህ ያደረገ ማን ነው? ወዴት ነው ያለ? እስቲ የትኛው የእምነት ድርጅት ነው? እስቲ ሞትን ድል አድርጎ ተነስቶ ያሳየን ነብይ እስቲ ይምጣ። ማን አለ? መድኃኒዓለም ብቻ በሞት ላይ ስልጣን ያለው ተነስቶ የገለጠ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። አሁን ስለዚህ ክርስቶስ ተነሳ ሲባል ሰይጣን የሚፈራው ስለዚህ ነው። ክርስቶስ ተነሳ ሲባል ሰይጣን ተሸነፈ፣ ተሞአ ሞት ይላል። ተመልከቱ፣ ሞት ድል ተነሳ። ሞትን ናቀው እኮ ክርስቶስ። አልሰማችሁም እንዴ? ስሙ፣ ሞትን እንዴት ክርስቶስ እንደናቀው ላሳያችሁ። ይሁ ገና እኮ ሳይሞት ሞት እንዴት ይንቀው እንደነበር ይሁት። ቅዱስ ዳዊት ያለውን የቅዱስ ዳዊት ጩኸት የሁሉም ምዕመናን ነፍሳቸውን ነው ያለውን ላስታውሳችሁና ወደ ክርስቶስ ላምጣችሁ። ወመጽአኒ ድንጋጼ ሞት፣ እሺ ፍርሃት ወራድ አሐዘኒ መኑ እሙሃበኒ ክንፈ ከመርግብ እስርር ወአይረፍ። የሞት ድንጋጼ መጣብኝ፣ ጉልበቴ ተንቀጠቀጠ፣ ሞትን ሩጬ የማመልጥበት ክንፍ ማን በሰጠኝ አለ ቅዱስ ዳዊት ሞትን ፈርቶ። ክርስቶስና መጽአን ተንሥኡ ንሁርም ዘ እስመ መጻዘ ያገባኒ። የሚያስይዘኝ መጥቷልና ተነሱ እንሂድ ወደሚያስይዘኝ። ይሄው ሞት እንዴት ሲንቀው ተመልከቱት። ቅዱስ ጴጥሮስ በያዘው ሰይፍ ልከላከል አለ። መቼስ ያቅሙን በአንድ ሰይፍ ያ ሁሉ ሕዝብ ሊከላከል የዋህ ደግ አይደልናት። ጆሮውን ሊቃውንቱ ሲተረጉሙ የቄስ እጅ ለቡራኬ እንጂ ለዱላ አይፈጥንምና ለአንገት ያለው ለጆሮ ሆነበት ይላል። ለአንገት ነበር የላከው አይደል? ጆሮውን አርጎቶ ደህና ነው፣ ተመስገን። ምስጢሩ ግን ደግሞ ይላሉ ሊቃውንት ጌታዬን ያልሰማሽ ጆሮ ተቆረጭ ማለቱ ነው ይላል። እውነት ማለት ጌታዬን ያልሰማሽ ጆሮ አንቺ የእግዚአብሔር ቃል ያልሰማሽ ጆሮ ተቆረጭ ብሎ ቆረጣት። የእግዚአብሔርን ስም የእግዚአብሔርን ቃል የማሰማ ጆሮ ክብር የላትም፣ ትቆረጣለች። ቆረጣት። ምንድን ያለው? አግባ ተመልከቱ፣ ለመጥባይትከ ሰይፍህን መልስ። አባቴ እልፍ መላእክትን የማይልክልኝ ይመስልሃል? መልስ። ሊሞት ስለመጣ ማለት ነው። ራሱ ወዶ ነው ሄደ። ማንን ነው የምትፈልጉት? የናዝሬቱን ኢየሱስ አነ ውእቱ እኔ ነኝ፣ ኑ ያዙኝ። ፍግምግም ብሎ ሁሉም ወደ ኋላው ወደቀ። ማንን ነው የምትፈልጉት? ሁለተኛ የናዝሬቱን ኢየሱስ እኔ ነኝ አላልኳችሁም እንዴ? ፍግምግም በነፍስ ዛሬ በስጋ ኋላ በነፍስ ትጥለናለህ ሲያሰኛችሁ ይላሉ ሊቃውንት። እዚያ በኋላ ስፈቅድ እንጂ ወድጄ እንጂ በግድ የምትገሉኝ አይምሰላችሁ ብሎ ወዶ ነው ሞትን የተቀበለው። ወዶ ይኸውላችሁ ጎልማሳን ሄዶ ንቆ ገጥሞ ነው የሚጥለው እንጂ ሩጦ አይደለም። ገጥሞ እንደሚጥለው ክርስቶስ ሞትን ቀምሶ ፂቅ አለው፣ ከኛም አወጣለን። ያ ሐሞት ቀምሶ አልዋጠውም ጌታ፣ ፂቅ ነው ያለው። ያ ምን ማለት ነው? ሞትን ክርስቶስ ቀመሰው እንጂ አልገደለውም ይላሉ ሊቃውንት። ቀምሶ ተፋው ማለት ይሄ ነው። ሞት በክርስቶስ ላይ ስልጣን ስለሌለው ማለት ነው። ሞትን ጥኢሞ ለሞት ውእቱ ጥኢሞ ለሞት ወበዝንቱ ሞት ሰዓሮ ለሞት ወለመላከ ሞት ይላል ቅዱስ ያሬድ በድጓ። ሞትን ቀመሰው፣ በቀመሰው ሞት ሞትን ድል ነሳው፣ መላከ ሞትንም አሸነፈው ይላል። ስለዚህ ሞት አቅም አጣ። ሞት እንዴት እንደፈራው ተመልከቱ አላችሁ። እግዚአብሔር ከሁላችን ጋር ይሁን።
ከዚያ በኋላ ሞት እኮ እንዴት እንደሚፈረዱ ይነሳል። ደህና አድርጋችሁ ክበሩ። ዝጉት በደንብ ደንጊያውን ትልቅ አድርጉት። ይፈራዋል እኮ ይነሳል ብሎ ማለት አንሱት። ቁልፉን በደንብ ቆልፉት። የሮም ማህተም አድርጉበት። ታተመ። ደህና ጠባቂ የሮም ወታደር ይመደብ። ተመደበ። ይዞቶ ሞት እንኳን ዘበኛ ጓዴ ሞት አይዘው። ደንጊያ አያስቀረውም። በተዘጋ ቤት የገባ በታተመች ድንግል የወጣው ብርሃን የሚያግደው ደንጊያ የለም። ሳይፈነቅለው ምን ሳይለው ተነሳ። እሱ መግነዝ የሚፈታለት የለ፣ የሚጠራው የለ። ቦግ አድርጎት ተነሳ፣ ብርሃኑንም ገለጠ። ይሄንን ነው ሞት በሞት ላይ ስልጣኑን አሳየ፣ ተነሳ። የህይወት ባለቤት መድኃኔዓለም እንኳን 50 ቀን 100 ቀን ክርስቶስ ተንሥአ እሙታን ባልን በእውነት ማለት በጣም ደስ ነው የሚያሰኘን። በትንሣኤው ያነሳን መድኃኔዓለም ክብር ምስጋና ይግባው። ይሄንን ሲያራየ ስልጣኖ በሉ ላይ ለሞት በሉ እንጂ። ስለዚህ ክርስቶስን አካሉን ምን ይለዋል? ይፈራዋል በሉ እንጂ። ኋላሳ ደግሞ ተመልከቱ፣ ስጋውን ደሙን ይፈራዋል። ስጋውን ደሙን ምን ያደርገዋል በሉ እንጂ። እንደው ትምህርት እንዳታረጉት እንጂ አንድ ነገር ልንገራችሁ። ስጋውን ደሙን ወይ ኋላ ነግራችኋለሁ። እሺ፣ ስጋውን ደሙን ይፈራዋል። እንደሚፈራው ስጋውን ደሙን ብቻ መሰላችሁ እንደሚፈራው እንዴ? የስጋው የደሙ ምሳሌ የነበሩት እንኳን ሲፈራቸው አታስታውሱ? እናስታውሳለን። የት? የግብፁ በግ። አልተርከውም ታሪኩ። የግብፁን በግ ምንድን ነው ያደረጉት? አረዱ። ምኑ ላይ ነው የቀቡት ደሙን? ሞት ምን አደረገው? ያን እንደም እያየ አልፈራም እንዴ? ያንን ቤት እያየ እኮ አለፈ። ምሳሌው የተቀባውን ልብ ብላችሁ ስሙ። ረዓብ ዘማ የምትባል አንዲት ዘማዊት ሴት እስራኤል ለስለላ ሄደው ሳለ ከቤቷ ምሳ ስላበላቻቸውና ስላስጠጋቻቸው ስትመጡ እኔን እንዳትገሉኝ ኢያሪኮን ስታጠፉ አለቻቸው። በይ ምልክት እንዲሆንሽ በመስኮትሽ በኩል ሰንደቅ ዓላማ አውለብልብ ያሏት። እኛ ርስት ስንገባ እንዳናጠፋሽ አብረን ከኢያሪኮ ሰዎች ጋር አሏት። እነሱም ሲመጡ ስታይ ሰንደቅ ዓላማውን በመስኮት አደረገች። ያን ሰንደቅ ዓላማ እያዩ እስራኤል አለፏት። ያ መስኮት የምዕመናን ከንፈር ነው። ሰንደቅ ዓላማው የክርስቶስ ሥጋና ደም ነው። ሰንደቅ ዓላማዋን ከመስኮቷ ላይ ያውለበለበች ከሞት የዳነችው ያቺ ሴት ምንድን ናት? ሥጋውን ደሙን በከንፈሯ እያሳየች ከሞት የምታመልጥ ነፍስ ናት። ይፈራዋል። የክርስቶስን ደም ይፈራዋል፣ ይንቀጠቀጥለታል። ለዚህ እኮ ነው እንዳንቆርብ ዳተኞች የሚያደርገን ማለት ነው። እንዳንቆርብ እንዲያውም አንድ ኃጢአተኛ ይሄን ነው ሕግ እንዳታረጉት ያሉ ሁልጊዜ ይቆርባል። ኃጢአት ይሰራል፣ ሁልጊዜ ይቆርባል። ኃጢአት ይሰራል፣ ሁልጊዜ ይቆርባል። ከዚያ ምንድን ነው ያደረገ? መድኃኔዓለም እኔ መመለስ አልሆነልኝም፣ ግን እቆርባለሁ። ሲኦል ካወረድከኝ አብረን እንወርዳታለን። እኔ ሥጋው ደሙን እቀበላለሁ፣ ሲኦል ግባ የምትለኝ ከሆነ አብረን እንወርዳለን ብሎ ዝም ብሎ ሁልጊዜ ይቀበላል ማለት ነው። ሁልጊዜ ሲቀበል ይዞ ነፍሱ ከሥጋው ተለየ። ግን ይሄ ሰው እንደዚህ እንድናደርግ ግን እንዳይመስላችሁ። እንዲሁ ግን እግዚአብሔር ፍቅሩም ደግሞ ይደንቃል። ይሄ ሰው እንዲሁ መዳኛው ብዛቱ። ኋላ ምን አለ? ይሄ ሰው እየሞተ ሥጋዬን ደሙን ያለ በድፍረት የበላ ሰው መቅሰፍቱን በላ ብለህ ላው ሲኦል ይገባዋል። አዎ አሪያን ይሄ ሰውዬ ሲኦል ይግባ፣ ተቀበለቻችሁ ውሰዱት። ሲኦል ሲሄድ ይሄን ሰውዬ አታፍጡብኝ። ሲኦል ተንቀጠቀጠች፣ መሸከም አቅቷት። ክርስቶስ በሥጋው በደሙ ተዋህዶ ስለሄደ ማለት ነው። ይሄ ሰውዬ ከሲኦል ወጥቶ ገነት ገብቷል። በቸርነቱ ገባ ልላችሁ ፈልጌ ነው እንጂ ደግሞ ኃጢአታችን እያቻቻል እንቁረብ ማለት ግን አይደለም። ግን እምላችሁ ነገር የሰው ልጅ ከሞት በቀር ከኃጢአት የሚለይበት ጊዜ ስለሌለ እየተናዘዝን ብንቆርብ ይሻላል። ስነጻ እንቆርባለን ካል የምንነጻበት ጊዜ የለም ነው የምላችሁ። አድረን ያውነን የኛ ነገር አፈርን ቢያጥቡት ነጭ ሊሆን ይችላል? አይችልም። ሰውስ መደፈረሱን ይተዋል? አይተው። መበደላችን አንተውም። እየተናዘዝን እየተዘጋጀን ግን ሥጋው ደሙን መቀበል ነው። ሥጋው ደሙን ይፈራዋል። ከመቅሰፍት እንድናለን። አጋንንት ይፈሩታል። ይኸው ስለዚህ በከንፈራ ቀስተ ደመናው እዚያ ባለፈውም ተናግሬያለሁ። ቀስተ ደመናው እዚህ ላይ በደመናው ላይ ከታየ በኋላ ምኑ ቆመ? በኖህ ዘመን አቤት ማይበሉ ቆመ። የክርስቶስ ሥጋ ቀስተ ደመና ነው። ደመናው ምንድነው? በከንፈራችን ላይ ይታያል። ያልኩትን ልድገምላችሁ። ባለፈው ስለተረጎምኩት እዚሁ ሳብራራው ነበር። ናሁ ማይከሌነ ወማይከሌከ ስዩም ትምህርተ መሐላ ሥጋከ ወቀስተ ኪዳንከ ደም ኢየሱስ ክርስቶስ መስዋዕተ ሰላም በከመ ተገብረ ቀስተ ደመና
ዓመተ አይህ ዓለም ዝናመ ጌጋይነ ይጹ ጥብህ ከልጓም ያለው ይሄንን ነው። ምን ማለት ነው? ናሁ ማይከሌ ነው ማይከሌ ከስዩም ትምህርተ መሐላ ስጋ ወቀስተ ኪዳን ከደም ኢየሱስ ክርስቶስ መስዋዕተ ሰላም በከመ ተገብረ ቀስተ ደመና። ይኸው እነሆ በእኛና በአንተ መካከል ይላል። ናሁ ማይከሌ ነው ማይከሌ ከስዩም ትምህርተ መሐላ ስጋ ወቀስተ ኪዳን ከደም የቃል ኪዳን ምልክት ቀስተ ደመና የሚሆን ስጋህና ደም በእኛና መካከል በአንተ መካከል ምልክት ሆኗል። በከመ ተገብረ ቀስተ ደመና ዓመተ አይህ ዓለም በጥፋት ውሃ በጠፋች ጊዜ ቀስተ ደመና ምልክት ሆኖ እንደታየ ሁሉ የኛ ስጋም ያንተ ስጋና ያንተ ደም በእኛና ባንተ መካከል ምልክት ሆኖ ይታያል። ዝናመ ጌጋይነ ይጹ ጥብህ ከልጓም ያ ቀስተ ደመናው በኖህ ዘመን የወረደውን የጥፋት ውሃ እንደገታው ሁሉ የተቆረሰው ስጋ የፈሰሰው ደምህ የኃጢአታችን ማይበል ይግታልን ይላል። ይግታልን አሁንም። ስለዚህ አሁን ይሄንን ምልክት አጋንንት ይፈሩታል። አሁን እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሜን አትሉ? እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሁን ለኛ ምልክታችን ምን ሆነ? የአምላክ ስጋ በሉ እንጂ። እሺ የአምላክ ደም ራእየ ስልጣኖ በሉ አይዟችሁ። ላይ ለሞት ገባሬ ሕይወት ክርስቶስ በሉ እንጂ። የሕይወት ባለቤት ክርስቶስ በሞት ላይ ምንን አሳየ? ስልጣኑን አሳየ። እስኪ ስልጣኑን አሳየ በሉ። ትናንትና ቅዱስ ዮሐንስ አፈወርቅ ነው። አንድ ነገር ላንሳላችሁ እንደው ስለሱ። ቅዱስ ዮሐንስ አፈወርቅ እንዴት በወዳጆቹ ላይ ክርስቶስ ሞትን እንደሚያሸንፈው ተመልከቱ። ንግሥት አውዶክሲያ ቅዱስ ዮሐንስ አፈወርቅ ያለ ምግብ እንዲጓዝ ነበር የምታደርገው። ያለ ምግብ እንዲጓዝ፣ እሳትና ሙቀት ከሌለበት በረዶ መሃል እንዲታሰር፣ ወታደሮች እያረፉ ቀን ተሌት በተጋድሎ የደቀቀ ሰውነቱን እንዲጓዝ እንዲያደርጉት እያጣደፉ ሲሄድ ልብ በሽተኛ ነው፣ ጨጓራ በሽተኛ ነው። ክንዱ በጽፈት ተቆርጦ በጅማ ታስሮ የሚጽፍ ነው። ገብስ ሳይሸከሸክ በመለኪያ እየመዘነ ሲመገብ የኖረ ነው። ያንን ደካማ ቅዱስ ነው የምታስጉዘው ቀን ተሌት። ምሕረት ከሌላቸው ሰዎች እጅ ያድነን መድኃኔዓለም። እንዲህ ስታስጉዘው ደስ ይለዋል። እንዲያውም ባሏ ሙቶባት እሱ ለሚጽፋቸው ጽሑፎች የብራና ወጭ የምትችልለት አንዲት የተከበረች ባለጸጋ ሴት ነበረች፣ ዲያቆናዊት የሆነች ባልቴት እና ቅዱስ ዮሐንስ አፈወርቅ ታመመ ሲሏት እሷም ያማት ነበረ እና አንድ ጊዜ ሲጽፍላት ምንድነው እግዚአብሔር ውለታይ እንዳይውልልኝ ትፈልጊያለሽ ወይ? እግዚአብሔር ሕመም የሰጠኝ እኮ ክብር እንዳገኝ ብሎ ነው። ከዚህ በኋላ የሚያምሽ ከሆነ ደብዳቤ አልጽፍልሽም ይላት ነበረ። የትንሣኤ መልእክት ይጽፍላት ስለነበረ እና እጅግ እንዲያውም ብቻዬን እኮ ያዳረገኝ ሰው አምቼ እንዳልጎዳ ነው ይላት ነበር ሲጽፍላት። እንዲህ ሁሉ እያደረገ ሲኖር በትናንትናው ዕለት ግንቦት 12 ቀን አረፈ። በኋላ ካረፈበት ቦታ ላይ ንጉሱ ንግስቲቱ ቆስላ ሸታ ተልታ ተቸግራ ሲሆን የሱን አስከሬን ይቅር በለኝ ካላልሽ እንዲሁ ነሽ ነው የምትሞቸው አላት እና ንጉሱ ያንን አስከሬን ይዛችሁ ነው ብሎ ሲልክ አልሄድም አለ። ይዛችሁት ነው ሲል አልሄድም ብሎ ማን ያንሰው? ልክ እንደ ቅዱስ እስጢፋኖስ አጽም ማለት ነው። አልሄድም አለ። አልሄድም ሲል ምን አደረጉት? እንደገና ንጉሱ ደብዳቤ ጽፎ ይቅር በለኝ ቅዱስ ዮሐንስ አፈወርቅ የእናቴን በደል አታስብ ብሎ ጽፎ ሰደደና ደብዳቤው ከቅዱስ ዮሐንስ አፈወርቅ መቃብር ሲነበብ አጽሙ ተንቀሳቀሰላቸው። አያችሁ፣ በልጆቹ አጽም እንኳን እግዚአብሔር ሞትን ይረብሸዋል፣ ሕይወትነቱን ይገልጣል። ቅዱስ ዮሐንስ አፈወርቅ ንግስቲቱ ያሰደደችው የአንዲት ድሃ ሴት ገንዘብ ቀምታ ገንዘቧን ካልመለሽ አትቆርቢም ስላላት ነው። መጨረሻ ላይ አጽሙን አፍልሰው ይዘው ሲመጡ በመንበረ ጵጵስናው ሊቀብሩት ይዘው ሲመጡ ነፋስ ተነሳና በባህር ስለነበረ ጀልባይቱን ወስዶ ወደ ሌላ ቦታ ወሰዳት አቅጣጫዋን። በየት ወጣች መሰላችሁ? በመምህርነት ዘመኑ ጥብቅና በቆመላት በድሃይቱ መሬት በኩል መጣች ጀልባይቱ የወጣችው ማለት ነው።
ቅዱሳንም ሙተው እንዲመሰክሩ ሙተው እንዲሰሩ በማድረግ አርአየ ስልጣኖ በሉ እንጂ ላይ ለሞት ከሞቱ በኋላ በአጽማቸው ታምር እንዲያደርጉ እያደረገ አጽማቸው መዓዛ እንዲሸት እያደረገ የእነ አቡነ ተክለ ሃይማኖት ትናንትና ግንቦት 12 ቀን ያላከበረኝ አባቴ ተክለ ሃይማኖት እንዳይለይ ብለዋል። እሳቸው ትናንትና የእሳቸው አጽም ሲፈልስ በእውነቱ እንደ አቡነ አኖሪዎስ አጽማቸው እርግፍ ስል እኔ ልርገፍ አባቴ እያሉ ተሸክመው ሲሄዱ ከአጽማቸው የሚወጣው መዓዛ ከሩቅ ልብን ነፍስን ከስጋ ይለይ ነበረ። መግነዛቸውን የነካ ሁሉ ይፈወሳል። እንዲያውም ፈውስ ለማግኘት የሚሯሯጣው ሕዝብ አንዱን ቀጭን ላይ እግሩ ላይ ቁመውበት ተሰበረ። ያንኑን ራሱ ደግሞ በመግነዛቸው ፈወሱት። አላል ምልክቱን የስመጣ ይሄ ነው፣ የጠፋው መብራት ይበራል አሉ። መብራቱን አጥፋው ተባሉ። የጠፋው መብራት ግንቦት 12 ቀን ቦግ ብሎ ሲበራ ተክለ ሃይማኖት መምጣታቸው በዚህ ታወቀ። አርአየ ስልጣኖ በሉ እንጂ ላይ ለሞት በሞት ላይ ስልጣኑን አሳየ። ለምን? ከሞቱ በኋላ ባሉ ቅዱሳን ላይ አጽም በማድረግ ደዌን በማራቅ ፈውስ በመስጠት አጋንንትን በማውጣት ሙት በማንሳት በሞት ላይ ስልጣኑን አሳየ። በሞት ላይ ስልጣኑን የገለጠ እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። አሁን በዚህ ሰሞን እኮ ራሱ በሞት ላይ እግዚአብሔር ስልጣኑን አላሳየም። እውነቴን ነው። አሁን በጣም ሰሞኑን ስትሰነበቱ አሁን መናንያኑ በጣም ነው ስታሳዝኑኝ ነበር። እግዚአብሔር ባወቀ ማለት ነው። አሁን የትንሣኤ ባለቤት አበርትቷቸው ነው እንጂ ፈረንጅ ቢሆን እኮ ባህሩ ገብቶ ነው የሚሞት። እንደ አሳፉን ክፍት ነው የሚያደርግ በውሃ ጥም ማለት ነው። 3 ቀን 4 ቀን ሰው እንቅልፍ ሳይተኛ አፉ ደርቆ የሚያርፍበት ጊዜ ሳይኖረው ሌሊት ተቀን ቁማችሁ ይሄን በማድረግ በእውነትም የክርስቶስ ትንሣኤው አሁን ባሉ ደካማ ልጆችም ይገለጣል ማለት ነው። የክርስቶስ ብርታት፣ የቅዱስ ቂርቆስ ረድኤት፣ የቅዱስ ያሬድ በረከት፣ የእመቤታችን እርዳታ እንጂ ሰው የሰራው እንዳይመስላችሁ በእውነቱ ማለት ነው። እና ይህንን ላደረጋችሁ ለደከማችሁ እናቶች፣ አባቶች ሁሉ ጌታችን ኢየሱስ ክርስቶስ የትንሣኤውን ክብር ያድላችሁ። ሰሞኑን ራሱ በትንሣኤው በረከት በቅዱስ ያሬድ፣ በቅዱስ ቂርቆስ፣ በቅዱስ ዮሐንስ አፈወርቅ፣ በአቡነ ተክለ ሃይማኖት፣ በቅዱስ ክርስቶስ ሰምራ፣ በቅዱስ ሚካኤል በረከት እንዳያማችሁ ቁርጥማቱን፣ ደዌውን፣ ድካሙን ሁሉ ያርቅላችሁ። ያስተማረን እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር። ይቆየን።